የጨለቅ ዩቱብ ቻናል ነው። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን። ቤተሰብ ያልሆናችሁ ቤተሰቡ ነው። መልካም ቆይታ እኛ ጋር። ሰላም ሰላም ሰላም! ውድና የተከበራችሁ የጨልጨለቅ ዩቱብ ቻናል ተከታታዮች እንዴት ናቸው? ደህና ናቸው በሙሉ? እኔ ሰላም ነኝ ያለው እግዚአብሔር ይመስገን ተመስገን። እየጠፋ ሰው አይፈልግም። እንደምን ነው ጠፋው? ተመልካቾቼ በጣም ይቅርታ፣ ትንሽ ቢዚ ሆኜ ነው ታውቃላችሁ። ጊዜ ረመዳን ስለሆነ ትንሽ ስራ ይበዛል፣ ብዙ ነገር አለ እንግዲህ ረመዳን ውስጥ። ስለዚህ ነው የጠፋሁት ማለት ጓደኞቼ፣ ተከታታዮቼ፣ ውዶቼ እና ይቅርታ ይላለሁ በዚህም እና እንዴት ናችሁ? እንዴት ነው ረመዳን ጾም? እንዴት ነው? ሰላም ነው ሁሉ? ተመስገን። ያው እንግዲህ አሁን በዚህ ሰዓት ክርስቲያን የኦርቶዶክስ ልጆችም ጾም ላይ ናቸው። የሙስሊም ጓደኞቼ ጾም ላይ ናቸው እና እንኳን አደረሳችሁ ለሁላችንም፣ ለኛም ለእናንተም ይላለሁ። ያው ሴም እኩል ደርሰናል እንግዲህ ወደ እኩል ማለት ነው። እና ትንሽ ቀናቶች ወይም ደግሞ 11 ቀን ምናምን መሰለኝ የረመዳን እየቀራ የኛው እንኳን 1 ወር 2 ወር ስለሆነ የጾማችን 1 ወር ሙሉ ነው የሚቀራን። 1 ወር 2 ሳምንት ምናምን ነው የሚቀራን ማለት ነው። እና ተመልካቾቼ ዛሬም ደግሞ ደስ ያለኝን የተመቸኝን ነገር ነው ይዤላችሁ የመጣሁት። እርግጠኛ ነኝ እናንተም እንደተመቻችሁ ተስፋ አደርጋለሁ። ያው ሰሞኑን ትንሽ ቢዚ ስለሆንኩት ቪዲዮ አልሰራሁትም ማለት ነው። ስለዚህ በጣም ወርደዋል ቪዲዮ፣ ብዙ ነገር ቀንሶብኛል ማለት ነው ቻናሌ። ታውቃላችሁ የዩቲዩብ ነገር ቪዲዮ ካልተለቀቀበት በቃ ተስፋ የለውም ማለት ይቻላል። እውነት እንዳለ ነው ጥርር አድርጎ ይዞት ሄደው። በጣም የሚገርም ነው። እና ተመልካቾቼ ፈታ እንድትሉ ተስፋ አደርጋለሁ። ይዤላችሁ የመጣሁት ያው እነዚህ እነ ፍቅር እላለሁ፣ ያ በፍቅር የተሞላ ቤተሰብ ማለት ፈልጌ ነው። እነ አብርሽ፣ እነ ሪታ፣ እነ ሙቪን እና ደስ የሚሉ ልጆች እና በጣም ከነሱ ብዙ ነገር ይማራል የሚሉን ነገር ስላሰብኩት ወይም ደግሞ ስለተሰማኝ ይዤላችሁ መጥቻለሁ ማለት ነው። እና ብዙዎቻችሁ ታውቃላችሁ ዩቲዩበሮች ትልቅ እና ማለት ትልቅ ዩቲዩበሮች ናቸው፣ ታዋቂ ናቸው፣ ተወዳጅ ናቸው በብዙ ቤተሰብ ማለት ነው። እና በዛው ሪታና አብርሽ በጣም ታዋቂ ሆነዋል ማለት ነው በፍቅር በዚህ ሰዓት። ምን ልበላቸው እነሱ ናቸው ህዝቡን ያቆጣጠሩት ማለት ይቻላል። እና በጣም ብዙ ሰው ማለት በጣም ብዙ ሰው እየተከታተላቸው ናቸው። በጣም እነሱም ደግሞ በጣም ጥሩ ስራ፣ ጥሩ ሀሳብን ሰውን የማስተምር ፍቅርን እየሰጡ ነው ለቤተሰቦቻቸው ለሁሉም ማለት ነው። እና በጣም ደስ ይላል። አሁን ደግሞ ሰሞኑን ትንሽ ኢትዮጵያ ውስጥ በጣም ማለት እምነት ላይ በጣም የተለያየ እምነት ብዙ እምነት አለ። ብዙ ጊዜ ግን ችግር ውስጥ የሚገባው ኦርቶዶክስ እና ሙስሊም ናቸው ብዙ ጊዜ ማለት ነው። አሁን ደግሞ በዚህ ሰዓት በጣም ተደጋግሞ ሰው እየሞተ ቤተክርስቲያን እያቃጠሉ ብዙ ነገሮች አሉ ማለት ነው። ማለት በጣም ያስፈራል ማለት ነው። እነሱ ግን እኔ ከነሱ እየተማርኩት ነገር ካለ እና በእርግጥ ሃይማኖታችን አንድ አይደለም፣ ለሀገራችን ግን አንድ ነን እና ሀገራችን አንድ ነን። የኔን ሃይማኖት እነሱ እያከበሩልኝ፣ እኔም ደግሞ የነሱን ሃይማኖት እያከበርኩ መኖር እንችላለን። በፍቅር በደስታ አንድ ሀገር ውስጥ ሳንነካካ ሳንጋፋ በቃ በአንድነት መኖር እንችላለን እያሉ ፍቅር እያስተምሩ ነው ማለት እንደዛ ነው ወሰድኩት ማለት ነው። ሰሞኑን እንደምታዩት እናንተም በጣም እነ አብርሽ እንደ ሙቪ ጋር ሄዶ እያፈጠሩ አንድ ላይ እያወሩ እየተጫወቱ በጣም ደስ ይላሉ። መጀመሪያ ግን አሁን ደግሞ ይሄ ከነሱ እኛም እንደነሱ መማር አለብን። ሃይማኖታችን በትክክል ሃይማኖታችን አንድ አይደለም፣ ግን የማንም ሃይማኖት ቢሆን መከበር አለበት። የኔን ሃይማኖት ጓደኛዬ ከሆንሽ የኔን ሃይማኖት መከበር አለብሽ። የኔን ወደሽ ሃይማኖትን ከጠላሽ መቼም ጓደኛ ልትሆን አትችልም። እኔም ደግሞ አንቺ ወድጅሽ ሃይማኖትሽ ከጠላሁት መቼም ጓደኛ ልትሆን አትችልም። ስለዚህ
አንድ ሰው ደግሞ ግዴታ የሰውን ሃይማኖት ማከበር ግዴታ ነው ማለት ነው፣ ግዴታ ነው። እና ሁሉም እንደዚህ ብናስብ እንደዚህ ብናርግ ሀገራችን ትለወጣለች። እውነት በብዙ አይነት ብሔር ብሔረሰብ፣ በሃይማኖት፣ በብዙ ነገሮች ተለያይተን በቃ በሃይማኖትም ብንለያይ ቢያንስ በአንድነት በኢትዮጵያዊነት ብንኮራ ብዙ እንደዚህ ችግሮችን ይፈጠራሉ ብዬ አላስብም። አላቅም እውነት። እና ማለት የፈለኩት በአጭሩ በጣም እያስተምሩ ማለት ከአያችሁ በደንብ ካሰባችሁ እነሱ ያደረጉት ያሉት በጣም ትምህርት ያለው ነገር ነው። የተዋለ ሰው በደንብ ያስበ ሰው ካያችሁት ፍቅር፣ አንድነት ምን አይነት ደስ እንዳለ ምን አይነት ፍቅር ማለት ፍቅር እንድንሆን ምናምን አለ አይደለም። ብዙ አይነት ትምህርቶች አሉ ማለት ነው። ስለዚህ ለነሱ አንድነት፣ ለነሱ ደስታ፣ ለነሱ ሁሉ ነገር ለኛ ትምህርት እንድንሆን ነው ለሁላችንም ማለት ነው። እንደዚህ በሃይማኖት የአንድ ሰው ሃይማኖት እያቆሸሸ መኖር ምናምን አስፈላጊ አይደለም። አንድ ሀገር ውስጥ ሆነን ኢትዮጵያ ሁሉም የብሔር ብሔረሰብ የብዙ እምነትን ህዝብ ተይዛ ጠቅልላ ይዛ ያለችን ሀገር በሰላም በፍቅር እየኖረን የነበረው ዘመናት እሱ ጠፍቶ አሁን ብዙ አይነት ችግሮችን፣ ጭቅጭቅ፣ በጣም የሚያስጠላ ነገር እየመጣ ስለሆነ ይሄ ነገር የድሮ ፍቅራችን፣ የድሮ ደስታችን፣ የድሮ አንድነታችን ብመለስ በጣም ደስ የሚል ነገር ነው ማለት ነው። እና እንደውም ሰው ያለ በሳምንቱ ነው ሳምንቱ ነው መሰለኝ ረመዳን ሳልገባ ጾማችን ሳንገባ በፊት ማለት ነው። የኛም የእናንተ ጾም ሳልገባ በፊት የሆነ ወሬ በጣም የሚያስጠላና የሚደብር ወሬ ነበረ። እሱም ደግሞ ምንድነው ቅዳስና አዛን ሰውን ይረብሻል፣ ተማሚውን ያሳምማል። በቃ ብዙ የሚያስጠላ ወሬ ነበረ እየሰማኝ የነበረው። በጣም ነው ያዘንኩት ባይዘዌ። ምክንያቱም በጣም ይሄ አስተሳሰብ በጣም የወረደ እና ብልግና እንደሆነ ነው እንድን የተሰማኝ። እና ንቀት፣ የኛ ሃይማኖት ንቀት፣ ምን አይነት ንቀት እንዳሉ ነው የተሰማኝ ማለት ነው። እና ሀገራችን ይሄ ሁሉ አመትን የተወልጄ እንዳደርኩት ከጀምሮ ማለት ነው አዛኔም ረብሾኝ አያውቅም፣ ቅዳሴም ረብሾኝ አያውቅም። ስጀመር ቅዳሴ ሲሰማ ውስጤ ሰላም ይሰማኛል። እነሱም ደግሞ አዛናቸው ምንም አይረብሽኝም። ምክንያቱም እነሱም ጸሎት ነው፣ ለነሱም ለአዛን ተነሱ ጸሎ እያሉ ስለሆነ አንድ ሰው ደግሞ ለጸሎት ተነሱ ማለት ደግሞ ሰውን ይረብሻል ሳይሆን ሰውን በትክክለኛ መንገድ ያስኬዳል ማለት ነው። እንደዛ ነው እኔ የሚወስደው ማለት ነው። እና በጣም የሚያስጠላ ነው። እና ስለዚህ እነዚህ ልጆች ደግሞ ይሄን አስቡት። በፍቅሩ እንደዚህ መኖር እንችላለን እኛ። ቅዳሴም አይረብሽንም፣ አዛንም እኛ አይረብሽንም። እና እንዲህ ነው ይላቸዋለሁ ውዶቼ። እና በጣም ደስ ስላለኝ ነው ይዤላቸው የመጣሁት። እነዚህን በጣም ነው ደስ አለኝ። እውነት ለመናገር ከሆነ በጣም ነው ደስ አለኝ። እናንተም ደስ ይላል ብዬ ተስፋ አድርጋለሁ። እንግዲህ ውድ ቤተሰቦች ዛሬ ይዤላችሁ የመጣሁት ይሄን ይመስላል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። በዚህ በተረፈ ደግሞ እንደ ሁሌም እንላለን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አስተያየት ኮሜንት ላይ ጻፉልኝ። ከልብ አመሰግናለሁ። መልካም ቆይታ ስለተከታተላችሁኝ በጣም አመሰግናለሁ። ባይ ባይ ባይ። ሁላችንም መልካም ጊዜ መልካም ጾም ይሁንልን። ለኦርቶዶክስም ለሙስሊም እህት ወንድሞችም ሁላችንም መልካም ጊዜ ምኞቴ ነው ማለት ነው። ሀገራችን ኢትዮጵያ ሰላም 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 ትሆንልን አይደል? አሜን በሉ። ትሆንልን። አስፈላጊው ሰላም ፍቅር ስለሆነ ውድ ቤተሰቦቼ መልካም ቆይታ ይሆንላችሁ። ስራ ላይም ይሆናችሁ መልካም ስራ፣ የተኛችሁ መልካም እንቅልፍ ይሆንላችሁ። ባይ ባይ።
ይህ የጨልጨለቅ ዩቱብ ቻናል ነው። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን። ቤተሰብ ያልሆናችሁ ቤተሰቡ ነው። መልካም ቆይታ እኛ ጋር